በዛሬው ቪዲዮአችን የሸዊት መዝገበው በዚህ ሳምንት የተለቀቀ አዲስ ዘፈን አለና አብረን እንቃኘዋለን። በመጀመሪያ ቤተሰብ ያልሆናችሁት ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አብራችሁን ስትቆዩ እየተዝናናን ፈታ እያልን እየተጨዋወትን እያስተረጎምኩኝ አብረን የምንቆይ ይሆናል። ሰብስክራይብ ያላደርጋችሁ ተከታዮቼ ሰብስክራይብ እንድታደርጉ፣ ሰብስክራይብ ያደርጋችሁት ደግሞ ላይክ፣ ሼር እያደርጋችሁ ወደ ብዙ እንድታዳርሱልኝ እፈልጋለሁ። አብራችሁን ቆዩ። ቪዲዮአችን 6 ደቂቃ ርዝማኔ ነው ያለው እና ባህግና ቲቪ ነው ፕሮዲዩስ ያደርገልን ስራው ይዞልን የቀረበ። እስኪ አብረን እንመልከት። እንዳትረሱ ላይክ በማድረግ ጀምሩት። እንዳልኳችሁ ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ ወላይ ሸዊት መዝገበው ዋው። እሺ ሜሎዲ በረከት ወልዱ። እሺ ላይሪክስ ምስግና አረጋይ ፎንኬ ወይም ደግሞ በረከት ወልዱ። በረከት ወልዱ በጣም እጅግ አንጋፋ ከሆኑት ስቱዲዮ ማኖች አንዱ ነው እንደምናውቀው ከዚህ በፊት። በተለይ ደግሞ በአብዛኛው የትግርኛ ስራዎች በደንብ ይታወቃል። የኔ ኤፍሬም አማረ የብዙዎችን ሰዎች በደንብ እየሰራና በደንብ ከጀርባ ሆኖ ፑሽ ሲያደርግ የነበረ ምርጥ አርቲስት ነው በረከት ወልዱ። እስኪ ኪቦርድ እራሱ በረከት ወልዱ ነው። ባስ ጊታር በረከት ወልዱ፣ ክራር አሸናፊ አማረ፣ እሺ ሳክስፎን አሸናፊ ደገፍ፣ ሊድ ጊታር ይሳቅ አብርሃ። ዋው በጣም አንጋፋ የሆኑ ሰዎች ናቸው። አንተ ወላይ የወላይ አንተ ወላይ እያለችው ነው። ወላይ ማለት ትክክለኛ ስፔሲፊክ የሆነ ትርጉሙን አላውቀውም፣ ግን ልክ እንደ ማለት ለሙገሳ ነው የሚጠቅመው። እንደዛ ብላችሁ ያዙት እንጂ እኔ እንትኑን አላውቀውም። እና ወደኔ ምን ላይ ነው ያልኩት? ስምህን ሲነሳ ወላይ የወዲ ወንድ ምን ይባላል? ያ አሳበድከኝ እኔ እንጃልኝ አሳበድከኝ እንጃልኝ እንዳያለች ነው። አሃ ኧረ በስመ አብ በጣም ያምራል። የባህሉን አገላለጽ በጣም ነው ደስ የሚለው። ያው የሀበሻ ቀሚስ የባህላዊ የሆነ ቀሚስ አድርጎ በጣም ነው ደስ የሚለው። ስብስቡም ራሱ ዋው
ምንድነው የሚባለው? ስራዬ ረሳሁት። አበደች እንዳታስብለኝ በሀገሩ ሴቶች ውሰደኝ ካንተ ጋር መጨፈር ደስ ብሎኛል። ፈታ ማለት ውሰደኝ ልናዘዝህልህ ፍቅሬን ያ ካንተ ጋር ሰለል ማለት ፈልጋለሁ። ፈታ ወለል 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 ምሳካ ሓወኒ እያደረ ፍቅርህን ምንድነው? ጣፋጭ ቃንዛ ፍቅር ካንተ ጋር ወለል ማለት ምንድነው? ፈታ ማለት እየተዝናናችሁበት ይመስለኛል። በደንብ ተዝናኑበት። እሺ አብራችሁኝ ቆዩ። ማለት እያያችሁት ነው ማለት ሀሳቡ አሪፍ ነው እያለች እንዳለችው ጣፋጭ የሆነ ፍቅር ነው እንትን እያሰቃየኝ ያለው እና ልናዘዝልህ ካንተ ጋር ውሰደኝ ብዙ ነገር በቃ ፈታ ማለት ፈልጋለሁ። የሀገሩን ሴቶች ቢያሙኝም ባያሙኝም አያገባኝም ካንተ ጋር እንትን ማለት ነው የምፈልገው፣ አንተን ብቻ ነው የምፈልገው የሚል ሀሳብ ነው ያለው ዘፈኑ። ተዝናኑበታ። ካንተ ጋር ፍታ ልናዘዝልህ ፍቅርህን ስጠኝ ካንተ ጋር ማብራዘር ፍቅርህን እያዳረ እየባሰ ቁጭ አስብሎኝ አደረ። በረደኝ ምንድን ነው የሚባለው? ጣፋጭ ቃንዛ ፍቅር ወድጄዋለሁ። ቻው እያለቻቸው ነው። እሺ ኧረ በስመ አብ በጣም ያበደ ነው። ኤክስኪዩቲቭ ፕሮዲሰር ባግና ቲቪ፣ ፕሮዲሰር ዳአማን ፊልምስ፣ እሺ ዳይሬክተር አማኑኤል ገብረ መድህን አቡሽ፣ እሺ ያፌት ገብረ አብዝጊ፣ ዳይሬክተር ኦፕሬሽን ድሮን ኦፕሬተር ነው መሰለኝ፣ ዲኦፒ ምን እንደሆነ እስኪ ጻፉልኝ። ሜክአፕ ኤንድ ከስተም ናታሊና አሊ፣ ፕሮዳክሽን ዲዛይነር ፓፒ፣ ኤዲተር
ቢኒያም ደረጀ፣ ከለሪስት ዘላለም ፍቅሬ፣ ኤሲ ማህደር አቡዬ ማዲ። ኤሲ ምንድነው ባካችሁ? እሺ ካስቲንግ ማናጀር ዳዊት ሀጎስ፣ ሴት ዲዛይነር እሺ ካሌብ አፈወርቂ፣ ሚዚሻንስ ሲንገር ሸዊት መዝገቡ ራሷ ነች ዘፋኛዋ፣ ሜሎዲ በረከት ወልዱ ፕሮዲሰሩ ማለት ነው። ሜሎዲም እሱ ነው የሰራው ዜማው። ላይሪክ ምስግና አረጋይ ፎንኬ ወይም ደግሞ በረከት ወልዱ ራሱ ነው ግጥሙም ራሱ የጻፈው። አሬንጅመንት ሚውዚክ አሬንጅመንት በረከት ወልዱ ነው የሰራው። ሚክሲንግ ኤንድ ማስተር በረከት ወልዱ። ሁሉም በቃ ማለት ከማቀናበር ጀምሮ ሪካርዲንግ፣ ሚክሲንጉ፣ ማስተሪንጉ በረከት ወልዱ ነው የሰራው። በጣም የሚያምር አይነት ዘፈን ነው። በስማ ቤክ ስቱዲዮ ኪቦርድ ራሱ ነው። ባስ ጊታር ወልዱ ነው በረከት ወልዱ። እሺ ክራር አሸናፊ አማረ፣ ሳክስፎን አሸናፊ ደገፍ፣ ሊድ ጊታር ይሳቅ አብርሃ። በሶስት ብቻ ነው የገቡለት እንጂ ሁሉንም ራሱ ነው የሰራው። እሺ ካስት ሄኖክ አሁን ጽዮን ጸጋይ፣ ቤቴልሄም ተክለ ሃይማኖት ካስት የተደረጉት እዛ ቪዲዮ ላይ ካራክተር እየሰሩ ሰዎች ናቸው እየሰሩ ያሉት። ሰምራዊት ኃይለ ሚካኤል፣ ሰባጋዲስ ኃይለ፣ ትዕግስት ነፃነት፣ ቅድስት ነፍሲት፣ ዮርዳኖስ ዳግም፣ ፍሬወት። ኦኬ ስፔሻል ታንክስ ባግና ቲቪ፣ ወንደገነት ወረዳ፣ ሸማይ ዌረስ፣ ዳኖ ቢዩቲ ሜካፕ፣ ሊና ሌክዠሪ ሄር፣ ቀለም ፊልምስ ኤንድ ቢኤቲ እና በስማም በጣም ነው የወደድኩት። ይሄ ስራ 10 ከ10 ነው የሰጠሁት ሬት አድርጉት ብትሉኝ። ምክንያቱም ይሄ ማለት ሸዊት መዝገቡ እንደምናውቃት ከዚህ በፊት በብዙ ስራዎቿ ትታወቃለች። ከዚህ በፊትም አሁን በዚህ ያለው ጀነሬሽንም በጣም ያበዱ ስራዎችን ይዛልን እየመጣች ያለችው አንጋፋ አርቲስት ነች። በዛ ላይ ደግሞ ኮላብ ያደርገችው በረከት ወልዱ ከዚህ በፊት የኤፍሬም አማረ ስቲል እነ አትዮ ሮራ ምናምን እሱ ነበር የሰራው እና ብዙ አሉ የኤርትራ ዘፈኖች። እዚህ ከትግራይም ብዙ ዘፈኖችን ሰርተዋል። በጣም ፌመስ በጣም እጅግ ተወዳጅነትን ያገኙ ዘፈኖችን የሰራ ስቱዲዮ ማን ነው? እስኪ እናንተ ስንት ትሰጡታላችሁ ለዚህ ዘፈን? እኔ 10 ከ10 ነው የሰጠሁት። እናንተስ ስንት ትሰጡታላችሁ? እና ኮሜንት ላይ እጠብቃለሁ የእናንተን ራንክ ማለት ነው፣ የእናንተን ሬት የምታደርጉበት። እኔ በጣም ነው የወደድኩት በዚህ ሰዓት። በብዙም እዚህ ባለሁበት ከተማ ራሱ በቃ ማታ ምናምን ስወጣ በቃ በየሙዚቃ ቤቱ ይሄንን ዘፈን እየከፈቱት ምናምን በጣም ነው ተወዳጅነት ያተረፈው። ለዛ ነው እኔም እየሰራሁት ያለሁት። በጣም ተወዳጅነት አግኝተዋል በሚል ነው። እና በዛውም ለምን አማርኛ ለሚያወሩት የኔን ተከታዮች ለምን አላዝናናቸውም በሚል ነው ይሄንን ስራ ይዤላቸው የመጣሁት። እና እንደወደዳችሁት ምንም አልጠራጠርም። በቀጣይ በአሪፍ እና በተለየ ይዘት እስከምንገናኝ ቸር ሰንብቱልኝ። ተገኝ